ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት መማር ይችላሉ። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ እንግሊዘኛን እንዴት በአጭር ቀን ውስጥ መናገር እንችላለን፣ በቀላሉ እንዴት መናገር እንችላለን የሚለውን ትምህርት ጀምረናል ማለት ነው። ስለዚህ እናንተም ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል፣ ሁሌ የምንለቃቸው ቪዲዮዎች ካያችሁ እናንተም በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ የምንለቃቸው ቪዲዮዎች ሁሌም ማየት ግድ ይላል ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ መጀመሪያ እንዴት እናንብበው፣ ከዛስ ምን ብለን መልስ አለ። የሆነ ሰው እንደዚህ ነው ጠየቀን፣ ከዛ እኛ ምን ብለን መመለስ አለብን፣ እንዴት እንችላለን የሚለውን በደንብ እናያለን ማለት ነው። ስለዚህ ቪዲዮውን በድጋሚ እስከ መጨረሻ ማየት እንዳትረሱ ማለት ነው። እዚህ መጀመሪያ እንዴት እናንብበው፣ እዚህ ጋር WHN እንደምናነበው እንደ ዋ ቲንት ኤሰንስ ዋትስ እቺ ኢዝ ብላችሁ ማንበብ ትችላላችሁ። ዋትስ ዋይ ኦዩን ዩ አርን ር ዩር ኤንኤን ኔ ኤምኤን እንደም ማንበብ ኔም ዋት ኢዝ ዩር ኔም ዋትስ ዩር ኔም ምን ማለት ነው? ስም ማን ነው ወይም ስምሽ ማን ነው ሲለን ዋትስ ዩር ኔም ይለናል የሆነ ሰው። ከዛ እናንተ ደግሞ ብላችሁ ትመልሳላችሁ አይ አም ብላችሁ መልስ አም ኤስኤ ሳ ኤምም ሳም የራሳችሁን ስም እዚህ ጋር ሳም ይላል። ሳም ነኝ፣ እኔ ሳም ነኝ። እዚህ ጋር ዋት ማለት ምን ማለት ነው? ዩር ማለት ያንተ ወይም አንቺ ማለት ነው። ኔም ማለት ደግሞ ስም ማለት ነው። ስለዚህ ያንተ ስም ማን ነው ወይም ስምሽ ማን ነው ሲለን የሆነ ሰው እኛ ምን ብለን መመለስ አለብን ማለት ነው? አም ብለን የራሳችን ስም አም። እዚህ ጋር ምን ይላል? ሳም እኔ ሳም ነኝ ያልን ማለት ነው። ከዛስ እዚህ ጋርስ አሁንም ሲኤን እንደምን ማንበብ ነው? እንደ ካ ማንበብ፣ ኤንን እንደ ን፣ ካን፣ አይን እንደ አይ፣ ሲኦን እንደ ካ፣ ኤምኤን እንደ ም፣ ካም፣ አይኤንን ኢን ብለን ማንበብ፣ ካን አይ ካም ኢን፣ ካን አይ ካም ኢን አለን የሆነ ሰው ምን ማለት ነው? መግባት እችላለሁ። እንግዲህ እዚህ ጋር ካን ማለት ምንድነው? መቻል ማለት ነው። መቻል። አይ ማለት ደግሞ እኔ፣ ካም ማለት ደግሞ እዚህ ጋር በቀጥታ ስትረዱት ካም ማለት መምጣት ማለት ነው። ኤን ስላለች ከኤን ጋር ስለመጣች ምን ይሆናል? ኤን ማለት ውስጥ እንደማለት ስለሆነ ካሚን ለማለት ከፈለግን ካሚን ካልን ና እያለን ነው ማለት ነው። ስለዚህ ካን አይ ካሚን ካልን ምንድነው? መግባት እችላለሁ ለማለት ነው የምንጠቀመው እንጂ ካማውን ቀጥታ ስትተረጉሙት ምንድነው? ካም ማለት መምጣት ነው። ስለዚህ ከኤን ጋር ስለሆነ ግን ምንድነው ማለት ነው? መግባት። ካሚን ካላችሁ መግባት ማለት ነው። ስለዚህ ካን አይ ካሚን ካልን መግባት እችላለሁ አለን ማለት ነው። መግባት እችላለሁ። ከዛስ ምን ብላችሁ ልመልሱ ትችላላችሁ? ዋይን ኤስንስ የስ ሲኦን እንደ ካ ማንበብ፣ ኤምኤን ም ካም፣ አይኤንን ኤን የስ ካሚን ምን አለን ማለት ነው? አዎ ግባ፣ አዎ ግቢ ብሎ መለሰልን ማለት ነው። ካሚን ምንድነው አልኳችሁ? መግባት ነው። ካም ብቻውን ከሆነ መምጣት። ከዛስ እዚህ ጋርስ ኤልኤን እንደምን ማንበብ ነው? እንደ ሌ ቲን እንደ ት ኤሰንስ ሌስ አይ ኢ ና ኢ ሁለት አናባቢዎች እዚህ ጋር በአንድ መጡባችሁ። ኤን አንብባችሁ እቺ ሁለተኛዋን ኤን አለማንበብ ነው በቃ። ኢን እንደ ኢ ማንበብ፣ ቲን እንደ ት ኢት ሌስ ኢት ምን ማለት ነው? እንመገብ ወይም እንብላ ለማለት ሌስ ኢት እንላለን ማለት ነው። እንግዲህ ሌስ ስንል ሁለት ወይም ከዛ በላይ ሆነን የሆነን ነገር ማድረግ ከፈለግን እንደዚህ እናድርግ ለማለት ስንፈልግ ምን እንላለን ማለት ነው? ሌትስ እንጠቀማለን ማለት ነው። ኢት ማለት ደግሞ ምንድነው? መመገብ መብላት ማለት ነው። ስለዚህ ሌትስ ኢት ምን ማለት ነው? እንመገብ ወይም እንብላ አለን የሆነ ሰው። ከዛስ እኛም ምን ልን እንችላለን? ጂኦን እንደ ጉ ማንበብ፣ ዲን እንደ ድ፣ ጉድ አይን እንደ አይ፣ ዲኤን ዲያ ብለን ማንበብ በአንድ ላይ አይዲያ ጉድ አይዲያ ምንድነው? ጥሩ ሀሳብ ነው ብለን መለስን ማለት ነው። እኮ እንብላ ጥሩ ሀሳብ ነው ብለን መለስን ማለት ነው። ከዛስ ጆን እንደምን ማንበብ ነው? እንደ ጆ ማንበብ፣ ኤንን እንደ ን፣ ጆይን ዩኤስን አስ ብለን ማንበብ፣ ጆይን አስ ምን ማለት ነው? ከኛ ጋር ተቀላቀል ወይም እኛን ተቀላቀል ለማለት
ጆይን አስ እንላለን ማለት ነው። ጆይን ማለት መቀላቀል፣ አስ ማለት ደግሞ እኛ ማለት ነው። አስ ማለት እኛ ማለት ነው። ስለዚህ ጆይን አስ አለን፣ የሆነ ሰው ከእኛ ጋር ተቀላቀል አለን። ከዛስ እኛ ምን እንላለን? ኦኬ ኦኬ፣ አይን እንደ አይ፣ ጆን እንደ ጆ፣ ኤንን እንደ ን፣ ጆይን። ኦኬ አይ ጆይን ምን ማለት ነው? እሺ እቀላቀላለሁ፣ እሺ እቀላቀላለሁ ብለን መለስን ማለት ነው። ከዛስ እዚህ ጋር ኤን እንደምናንብባት እንደ አ ማንበብ ነው። አርኢን እንደ ር ማንበብ፣ አር ዋይ ኦዩን ዩ ብለን ማንበብ። ከዛስ አርኢን እንደ ሪ ማንበብ፣ ዲን እንደ ዲ፣ ዋይን እንደ ይ። ሬዲ አር ዩ ሬዲ፣ አር ዩ ሬዲ ምናለን? ዝግጁ ነህ ወይም ዝግጁ ነሽ ለማለት ምን እንላለን ማለት ነው? አር ዩ ሬዲ እንላለን ማለት ነው። እንግዲህ እዚህ ጋር አርዩ ስንል አንተ ወይም አንቺ ማለት ነው። ሬዲ ማለት ደግሞ ምንድን ነው አልኳችሁ? ዝግጁ ማለት ነው። ዝግጁ። ስለዚህ አርዩ ሬዲ አለን የሆነ ሰው፣ ዝግጁ ነህ ወይም ዝግጁ ነሽ አለን ማለት ነው። ከዛስ እኛ ምን ብለን መመለስ እንችላለን? ዋይን እንደምን ማንበብ ነው? እንደ ዬ ማንበብ። ኤስን እንደ ስ፣ የስ አይን እንደ አይ። ከዛስ ኤኤምን አም ብለን ማንበብ። የስ አይ አም፣ የስ አይ አም ምን ማለት ነው? አዎ ዝግጁ ነኝ፣ አዎ ዝግጁ ነኝ ብለን መለስን ማለት ነው። ከዛስ ኤችኦን እንደምናንብበው እንደ ሃ ማንበብ፣ ዳብሊዩን እንደ ው ማንበብ፣ ሃው ኤምዩን ማ ብለን ማንበብ፣ ሲና ኤችን ቺ ብላችሁ የምታነቡት ሁሌም ሃው ማች። አሁን ገበያ ሄዳችሁ ሃው ማች ትላላችሁ። ምን ማለት ነው? ስንት ነው፣ ምን ያህል ነው ለማለት ሃው ማች እንላለን ማለት ነው። ከዛ መልሱ ምን ሊሆን ይችላል? ለምሳሌ 100 ብር ከሆነ 200 ብር ነው፣ 300 ብር ነው፣ 400 ብር ነው ለማለት ምን እንላለን? እስኪ እናንተም ኮሜንት ሴክሽን ላይ ሞክሩልኝ ማለት ነው ምን ማለት እንደሆነ። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማሳደግ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው እንደነገርኳችሁ ምንድነው ቪዲዮዎችን ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛን አበረታቱን። እኛም ሞራሉ ኑሮን በደንብ እንሰራ የእናንተ እገዛ ያስፈልገናል ማለት ነው። ስለዚህ በዚህ መልኩ እናንተም ተለማመዱ፣ ፕራክቲስ አድርጉ በደንብ። የዛሬ ክላሳችን እዚህ ጋር ይብቃን። በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ